السلام عليكم አህባሾች በቁርአን ጉዳይ ያላቸው ከሙስሊሙ በጠቅላላ የተለየ መርዛማ የሆነ ከሙስሊሙ በተቃራኒ የሆነ በጠቅላላ ሙስሊም ጋር የሚጋጭ ከቁርአን ጋር የሚጋጭ ከሐዲስ ጋር የሚጋጭ የሆነ መርዛማ አካሄዳቸውን ከዚህ በፊት ያው አሳይተናል ኢንሻአላህ። ቁርአንን መክሉቅ ነው እንደሚሉ እጃችን ላይ ያለው ቁርአን ምን ቀራውኛ እጃችን ላይ ያለው ፍጡር ነው ለፍዙ ፍጡር ነው እንደሚሉ ከዚህ በፊት አሳይተናል። ኢንሻአላህ አሁንም ምን እንደሚል እናድምጠው። ባረከላሁ ፊኩም አድምጡት ኢንሻአላህ። يعني كأنك تقول كلام الله زي وتاري قرآن ستر لي فلكبت كلام الله صفة الكلام مالته ነው ተመልከቱ። ሲፈቱል ከላም ነው መክሉቅ አይደለም የሚሉት የአላህን የመናገር ሲፋ ነው። እነሱ አላህን ይናገራል ብለው ያስባሉ፣ ግን ያለ ፊደል ተመልከቱ፣ ያለ ድምጽ ገባችሁ? ያለ ድምጽ ያለ ፊደል ይናገራል አላህ ብለው ያስባሉ። አስቡት እንግዲህ ያው እንግዲህ ያለ ድምጽና ያለ ፊደል ያለ ንግግር እንግዲህ ሳሉት እናንተ ማለቴ ምን ሊሆን እንደሚችል ማለት ነው። አላህ ይናገራል አሉ፣ ግን ፊደልም አይደለም ድምጽም አይደለም አሉ። ተመልከቱ፣ ያለ ፊደልና ያለ ድምጽ ነገር አላህ ይናገራል። ቁርአንም የሌለ ሐዲስም የሌለ ነው። በነገራችን ላይ ቡኻሪ ያኒ በዘገቡት ሐዲስ ላይ ነብዩ አለይሂ ሰላቱ ሰላም አላህ በድምጽ እንደሚጣራ አስቀምጠዋል። ተመልከቱ፣ አላህ በድምጽ ይጣራቸዋል። ነገር ግን እነሱ ከየት እንዳመጡት አናውቅም። ያለ ድምጽ ያለ ፊደል አሉ። እሺ ይሄንን ነው እንጂ የፈለገበት። ተመልከቱ፣ ስለ ቁርአን ግን ያለውን እይታ አድምጡ። أما اللفظ المنزل على سيدنا محمد صلى الله عليه وسلم فهذا ولنبي يورد القرآن من ترتر الله يوردوا برمضان بهاراتنيا ليلة بليلة القدر ألا بقدر ليلة الليل هالشيء ከዚያ ደግሞ ወደ ነብዩ አለይሂ ሰላቱ ወሰላም ሙሉ ለሙሉ ወርዶ የተጠናቀቀው في خلال 23 سنة በ20 ምናምን ዓመት ውስጥ ወርዶ ተጠናቀቀ። ይሄ እንደዚህ በጊዜ የተወሰነ የተገደበ ተመልከቱ። እዚህ ጋር ስለ ቁርአን ማውራት ጀመረ። አሁን ስለ ቁርአን ነው የምናወራው ሲል ይግባን ምን እንደፈለገበት ማለት ነው። አንደኛ ስለ ቁርአን ማውራት ጀመረ። መጀመሪያ ስለ ከላሙላህ ነበር ያወራው፣ አሁን ደግሞ ስለ ቁርአን ነው። እዚህ ጋር ግን አንድ ሊጥላ የፈለገ ሹብሃ ልንገራችሁ። በጊዜ የተገደበ በለይለቱል ቀድር መውረድ የጀመረ ምናምን እያለ ያወራል። ተመልከቱ። طيب አላህ በፈለገ ጊዜ ያወራል። መች ነው ነብዩላህ ሙሳን አላህ መች ነው ያናገራቸው? አላህ በፈለገ ጊዜ ነው ነብዩላህ ሙሳን አላህ ያናገራቸው ነው አይደለም? አዎ አላህ በፈለገ ጊዜ የፈለገውን ያናገራል። ተመልከቱ። እንደሚታወቀው ሙሳን አላህ የጠራቸው ጊዜ እንጂ በአዘል ከአርሽ ከመፈጠሩ በፊት አላህ ሙሳን እያወራቸው ነበር። አሁን ድረስ ሙሳን አላህ እያወራቸው ነው? ሌላ አላህ በፈለገ ጊዜ ይናገራል። አላህ የራሱ ሲፋዎች አሉ። ሲፈቱል ፊዕልም ሲፈቱ ዛት የሚሆኑ ሲፈልግ የሚያደርጋቸው ማለት ነው። ምሳሌ መውደድን ይመስል ሲፈልግ ባሪያውን ይወደዋል አላህ። አንዱን ደግሞ ሌላውን ደግሞ ይቆጣበታል አላህ። ሲፈልግ የሚያደርጋቸው ባህሪዎች አሉ። ንግግርም ልክ እንደዚህ ነው። አላህ ሲፈልግ ይናገራል። ግልጽ ነው አይደለ? ተመልከቱት፣ አድምጡት። የሆነ መጀመሪያ ይሄ ቀጥሎ ይሄ እያልክ የምትለው በነብዩ ላይ የወረደው ሰለላሁ ዐለይሂ ወሰለም ቃል ለፍዙ አድምጡ። መጨረሻ ላይ ወርዶ ከተጠናቀቀ በኋላ አድምጡ። በአወራረድ ተርቲብ ሳይሆን በቁርአኑ ተርቲብ ሲቀመጥ ከምን ጀምሮ? ከሱረቱል ፋቲሃ ቢስሚላሂር ረህማኒር ረሂም ከሚለው ከባ ጀምሮ በሲን የሚያልቀው ሚነል ጂነቲ ወናስ ማለት ሲን መጨረሻ መጀመሪያ በአንሽ ከዚያ ሲን ይሄ ፊደሉ ምንም ጥርጥር የለም። አድምጡ። መጀመሪያ አለው መጨረሻም አለው። ይሄ ያናር ፍልስፍና ይሁን ፍልስፍና እዚህ ጋር ያለ ነው። በዚህ የሚጀምረው በዚህ የሚጨርሰው ያለ ነው። ስለዚህ ቢዳያና ኒሃያ ያለው ነገር ነው። لأنه مخلوق لله الله أكبر ምክንያቱም የአላሁ ተዓላ ፍጡር ነውና ይህንን ነظም የፈጠረው አላህ ነው። እነዚህን ሑሩፍ የፈጠረው አላሁ ተዓላ መክሉቅ ነው እያለ ማለት ነው። በእነዚሁ ሑሩፍና በዚህ ነظም አላህ አዘሊ የሆነውን ከላሙን አመላከተ። አላሁ አክበር። ተመልከቱ፣ ቁርአን ምን እያለው ነው? አላህ ወደ አዘሊ ወደ ሆነው ወደ አላህ ቃል የሚያመላክት እያለ ነው። ቁርአን አያችሁ፣ ቁርአንን ምን ብሎ እየገለጸው ነው? ወደ አላህ ቃል የሚያመላክት ነው እንጂ ምን አይደለም፣ የአላህ ቃል አይደለም። ወይ ደግሞ ሁለት ቁርአን ያላቸው አህባሾች፣ አንደኛው እጃችን ላይ ያለው ወደ አላህ ቃል የሚያመላክት ያለው፣ ሁለተኛውስ የአላህ ቃል የሆነው ሌላ ማለት ነው። እንዴ በደንብ አይምራችን ከፍታችሁ አድምጡ እንጂ ምን እንደሚል ሱብሃንከ። በጣም የሚገርም ነው። አዘሊ የሆነውን ከላም አመላከተ። አያችሁ፣ አለዚያ
ያኒ በዚህ የፍልስፍና በለፍዝን በቋንቋ በአረብኛ ሆነው በፊደላት ሆነው ባይወርድ ኖሮ ሱብሃንአላህ የአላሁ ተዓላን ከላም ሰማ የሚባለው ሱብሃነከ ረቢ። አያችሁ ፍልስፍና ይሄ ነው። ይሄንን ነው እያልናችሁ ያለ ነው። ቁርአን ምን ይሉታል? ወደ አላህ ቃል የሚያመላክት ይሄ እጃችን ላይ ያለው ጽሁፉ ፍጡር ነው፣ እንደዚህ ፍጡር ነው እያሉ ይፈላሰፋሉ። እኛ አህለ ሱና ወልጀማ እጃችን ላይ ያለው ቁርአን ትርጉሙ ያኒ አፍወን ያኒ ጽሁፉ ማዕናውም ሁሉም ከአላህ ነው። ልብ በሉ። ስለ ወረቀቱ አይደለም እያወራሁ ያለሁት፣ ወይ ስለ ተጻፈበት ስክሪፕቱ አይደለም እያወራሁ ያለሁት። እያወራሁ ያለሁት ስለ ጽሁፉ ነው። እዛ ቁርአኑ ላይ የተጻፈው ይሄ ያኒ ጽሁፉ ማዕናው መልእክቱም ሁሉም ከአላህ ነው፣ ፍጡር አይደለም። አላህ በዛ ያኒ አላህ ይሄ ጽሁፉ ምሳሌ ቁል ሁወ አላሁ አሐድ የሚለው እንዴ ይሄ ቁል ሁወ አላሁ ፍጡር አይደለም? ላ በፍጹም ፍጡር አይደለም። ከአላህ እስከሆነ ድረስ በፍጹም ፍጡር አይደለም። ይሄ ነው የአህለ ሱና አቋም። አላህ በሱና ላይ ከሚበረቱ አላህ አድርገን። ቁርአን ጽሁፉም ማዕናውም ለፍዙም ሁሉም ከአላህ ነው፣ ከአላህ ነው። ለይሰ ቢመኽሉቅ በፍጹም ፍጡር አይደለም። እንደዚህ የሚል ሰው ካለ ይሄ በጣም ከባድ የሆነ ምንድነው ነገር ነው። ጥንቃቄ